ስለ አጋፔ ማህበርተኞች ምን ያህል ታውቃላችሁ? ምን ያህል መረጃ አላችሁ? እንግዲህ አጋፔ በግሪክኛ የፍቅር ማዕድ ማለት እንደሆነ ሁላችንም እናውቃለን። የፍቅር አይነት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ ሲል የከፈለው አይነት የፍቅር አይነት ነው። የፍቅር ማዕድ ማለት ነው። ብዙዎቻችን እናውቀዋለን ትርጉሙን። ነገር ግን የሚገርማችሁ ነገር የጌታችን የኢየሱስ ክርስቶስ የጌታ ማህበርተኞች በሐዋርያት ዘመን የነበሩት ማለት ነው ማህበርተኞች በአንድነት ይበሉ ይጠጡ ነበረ። በአንድነት ስጋው ደሙን እሁድ በየሳምንቱ ይቀበሉ ነበረ። እንዲሁም ደግሞ ሀብታቸውን ንብረታቸውን በአንድ ቋት ያስቀምጡ ነበረ። ለተቸገረም ይረዱ ነበር። የሚገርማችሁ ነገር ይህ ማህበር ስጋው ደሙን በህብረት በአንድነት እሁድ ከመቀበል አልፎ የመረጃ ማዕከል ነበራቸው። መረጃዎችን የሚለዋወጡበት፣ ዛሬ ምን ተደረገ፣ የት ምን ተፈጠረ፣ ነገ ምን ማድረግ አለብን የሚሉት መረጃዎች ሁሉ የሚለዋወጡበት የመረጃ ማዕከል ወይም ደህንነት ቢሮ ነበራቸው ማለት ነው። እንዲሁም ደግሞ የእርዳታ ድርጅትም አቋቁመው ነበረ። በአንድ ቋት ገንዘባቸውን ያጠራቅሙ ነበር። ከዛ ገንዘባቸው ለተቸገረ ይረዱ ነበር፣ ያበሉ ያጠጡ ነበረ፣ ሰዎችን በህይወት ያቋቁሙ ነበረ። ዛሬ በቤተ ክርስቲያን ውስጥ በቃለ ዓዋዲው ላይ ምግባረ ሰናይ ተብሎ ተጠቅሶ ቁጭ ያለው አንድ ክፍል አንድ ዘርፍ ያ ማለት ነው። በዛ በአጋፔ ማህበርተኞች ላይ ይደረግ የነበረው ማለት ነው። ዛሬ ያው ስሙን ይዘው ደሞዝ በጀት መክፈቻ ሆኖ ቁጭ ብሏል እንጂ ምግባረ ሰናይ የሚለው አንድም የተራበ ክርስቲያን አንድም የጠወለገና የተጎዳ ኦርቶዶክሳዊን ሲያክምና ሲያበላ ሲያጠጣ አይተነው አናቅም በእርግጥ። ነገር ግን ምግባረ ሰናይ ተብሎ ግን በጀቱ ተከፍቶ ተቀምጦ እናገኘዋለን ማለት ነው። ስለዚህ እንግዲህ አስቡት፣ በዛን ዘመን የመረጃ ማዕከል ኖሯቸው እንደገና የእርዳታ ድርጅት ኖሯቸው ቤተ ክርስቲያንን ክርስቲያናውያንን እየረዱ ክርስቶሳውያንን እያቋቋሙ መኖር ማለት እጅግ በጣም መታደል ነው። በአሁን ዘመን ያለን ማህበርተኞችስ የሚካኤል፣ የማርያም፣ የመድኃኔዓለም፣ የአማኑኤል፣ የቅዱሳን፣ የጻድቃን፣ የሰማዕታት ማህበርተኞች ምን ያህል ነው ለጽድቅ እየተጋን ያለ ነው? በምን መልኩ ውስጥ ነው እየሄድን ያለ ነው? ስራችንስ እንደው ጽዋውን ጠጥቶ ከመበተንና እንደው ድርሻችንን ተካፍሎ ለቤቴ ዳቦውን፣ ጸበሉን፣ ጸዲቁን እያልን ከመሄድ የዘለለ ምን ያህል አስተዋጽኦ አለን? በመንፈሳዊ ሕይወታችን ውስጥ ምን ያህል የተቸገሩ ወገኖቻችንን አቋቁመናል የሚለውን ነገር ራሳችንን እንድንፈትሽበት ስለፈለግኩ ነው። ምናልባት ማህበሮቻችን ትንሽ የመንገራገጭና እንደው ስርዓት የመጣስ ስርዓት ላይ ያለመቆም ነገሮች ይስተዋልባቸዋል። ከዓላማቸው ያፈነገጡ ሆነው ነው እየታዩ ያሉትና ከነዚህ የሐዋርያት ማህበርተኞች ብትማሩና እንደው ክርስቲያን ወገኖቻችን እርስ በርስ የምንደጋገፍበትን መረጃ የምንለዋወጥበትን አንድነት የምንፈጥርበትን ነገር ብትመሰርቱ፣ የወጣቶች ማህበራት፣ ሰንበት ትምህርት ቤቶች፣ ሌሎችም ይሄን ነገር ማድረግ ይቻላልና በዚህ ላይ ብንጓዝ ምን ይመስላችኋል የሚለውን ነገር ለማለት ያህል ነው። እናንተ ደግሞ በኮሜንት ሀሳባችሁን ብታስቀምጡልኝ ደስ ይለኛል።